ገላን ያለመታጠብ እምነት ሰምታችሁ ታውቃላችሁ? ማለትም ቆሻሻ መሆን የእምነቱ ዋናው ተግባር ነው። ይሄን እምነት የሚመራው ደግሞ ጆን ይባላል፣ ወይም ደግሞ ፓዙዙ እየተባለም ነው የሚጠራው። ዋና የእምነታቸው መሪ ሴጣን ነው። ይኸው እዚህ ጋር እንደምታዩት ተነቅቶታል ሁሉ እጁ ላይ ሴጣን ብሎ። ሲጀመር ሴጣን ካልሆነ ማን እንደዚህ አይነት ስራ ያሰራቸዋል? እንደዚህ አይነት እምነት እንድትከተሉ የሚያደርጋችሁ ሴጣን ብቻ ነው። እናም ይሄኛው ትክክለኛ የሆነ ፎቶ ነው። ጤነኛም አይደለም ተብሎም ከሐኪም ቤት መድኃኒትም ይሰጠዋል። እሱንም ይሄ መድኃኒት ትንሽም ቢሆን ያሽሎ ነበረ፣ ግን ከነጭራሹንም እኚህ መድኃኒቶች አልወስድም ማለትም ይጀምራል። አለመውሰዱ ደግሞ የበለጠ ጤናውንም ያሳውቀዋል፣ ወይም ደግሞ የበለጠ ማበድም ይጀምራል። አብዛኛው ጊዜውንም የሚያሳልፈው ጭፈራ እየጨፈረ አደንዛዥ ነገሮችንም እየተጠቀመ እንዲሁም እየሰከረም ነው። ችግሩ ግን ይሄ ብቻም አይደለም፣ ጽዳቱንም መጠበቅ አይፈልግም። ገላውንም ለመጨረሻ ጊዜ የታጠበው ከዓመትም በፊት ነው። ለምንድን ነው ማትታጠበውም ሲባል እንድታጠብም እምነቴ አይፈቅድም ይላል። ደስ ሲለው ደግሞ መታጠብ ለጤናችሁ መጥፎ ነው ይላል። ግን ይሄ በጭራሽ ተቃራኒ ነገር ነው። ይሄን የምታዩ ልጆች ካላችሁ መታጠብ ጥሩ ነገር ነው እንጂ መጥፎ ነገር አይደለም። አለመታጠብ ግን በጣም ትልቅ ጉዳት አለው። ይሄ ጆን የተባለውም ሰውዬ የሚኖረውም ከእናቱ ጋር ነው። እድሜውንም 30 ብላችሁ ሰዱ፣ ግን ስቲል አሁንም የሚኖረው ከእናቱ ጋር ነው። ውጭ ሀገር ይሄ ያልተለመደም ነገር ነው። በዚህ እድሜያችሁ ከቤተሰቦቻችሁ ጋር መኖር፣ ምክንያቱም ብዙም የስራ አማራጮችም አሉ። እንደኛ ሀገር አይደለም። ይሄ ደግሞ የሚገልጸው ስንፍናችሁ ነው። ቤቱን ደግሞ የሚኖርበትን በደንብ አድርጎም ነው ያቆሸሸው። ይሄ ደግሞ በግልጽ የሚያሳየው ስንፍናችሁ ነው። እሱንም ደግሞ የሚከተሉ አማኞች አሉ። እነሱንም ይጠራል፣ ከነሱ ጋርም ይጨፍራል። ምን ይላል? ይዝናናሉ እዛ ቤት ውስጥ። ሲሰክሩም ደግሞ እዛው ቤት ውስጥ ያለውን እቃ ይሰብራሉ። ኢቪን ደግሞ ከዛም አልፎ እዛው ቤት ውስጥ ይሸናሉ። እዛው ቤት ውስጥም ይጸዳዳሉ። ቤቱንም ቆንጆ አርግተው አግማምቶታል። እናትየውም ደግሞ አታጸደውም። በዛ ላይ ደግሞ እናትየው የምትቸገረው በእነሱ ብቻ አይደለም። እዛ ቤት ውስጥም እንስሳቶች አሉ። እነዚህ እንስሳቶች ውሻ፣ ድመት ምናምን እዛውም ነው እነሱም የሚጸዳዱት። በዚህ ሁኔታም ታዲያ አመታቶችንም አሳልፈዋል። ያው ተግማምተው ማለት ነው። 2009 ላይም እንደ ፈረንጆች አቆጣጠር ይህንንም ግሩፕ ጆስ የሚባል ሰውዬም ይቀላቀላቸዋል። አብሯቸውም ይዘላል፣ አብሯቸውም ደግሞ ይጨፍራል። ግን ደግሞ የእነሱን አብዛኛውን ህግ አይጠብቅም፣ አይቆሽሽም እና ደግሞ እራሱንም ይጠብቃል። ይሄ ነገር ደግሞ በጣም እነሱንም ያናዳቸዋል። እንደ ጆን ወይም ደግሞ እንደ ፓዙዙ ህግ እዚያ ባለ ግሩፕ ስትሆኑ በደንብ ቆንጆ አርግታችሁ መግማማትም አለባችሁ። ይሄ ሰው ደግሞ እንደዛ አይደለም፣ ራሱንም ይጠብቃል። በዚህም ጆን በጣም ይናድዳል። እንደተለመደውም ይሄ ሰውዬ ከነሱ ጋርም ይዝናና ሲመጣ የሆነ ቀን ጆንም ይይዘውና ጥፍልግ አርግቶም አስሮት ታች ግራውንድ ክላስም ያስገባዋል። እዛውም ይዘጋበታል። ምግብ የሚባል ነገር እንዳይሰጠው፣ ምንም ነገር እንዳይደረግለት ብሎ ለቀናትም እሱን አስሮ ያስቀምጠዋል። ጆስን ማለት ነው። እንደተለመደውም ፓዙዙም ወደ ላይፉ ተመልሶ እየጨፈረ የተዝናና ሳለ ጆስ እንዳለ ትዝ ሲለው ታች ግራውንድ ቤት ካስቀምጠው ያወጣውና መሳሪያውንም አውጥቶ ይተኩስበታል ማለት ነው። አንዴም አይደለም 8 ጊዜም ነበር የተኮሰበት። ይሄን ሲያደርግ እሱን የሚከተሉ ሰዎችም ነበሩ። በተጨማሪም ደግሞ እናትየዋም ነበረች። የተኩሱንም ድምጽ ሰምታ መጣች። ምንም ያለችውም ነገርም የለም። ትታውም ወደ ክፍሏም ትመለሳለች። ይሄንንም የጆስን ሬሳ በህይወት እያለም አስሮት የነበረበትን ቦታ ያስገቡታል። ይሄ ሬሳም ታዲያ ከትንሽ ቆይታዎችም በኋላ በደንብም መሽተትም ጀመረ። ያው መሽተትን ኖርማል የሚወዱት ነገርም ቢሆንም ይሄንን ግን መቋቋም አልቻሉትም። ለዛም አፈርም አምጥተው ይሄ ሬሳ ላይ ያስቀምጡበታል። ግን አሁንም ይሄን ሽታ መቋቋም አልቻሉም። እናውጣው የሚሉና ይሄንንም ሬሳ ከቤት አውጥተው ጓሮ ይቀብሩታል። ይሄንን ነገር ግን ሲያደርግ እንዳልኳችሁ ብዙ ሰው እያየውም ስለነበረ ሰው ለአንዳንድ ሰው እያወራ ምናምን ይሄ ነገርም ለብዙ ሰዎች መዳረስ ጀመረ። አንዱ ሰውዬም ለፖሊስ ይደውላል። እያንዳንዱንም የሰማውንም ነገር ሁሉ ለፖሊስም ይናገራል። ግን የሰማውም ይሄ ሰውዬ ሀዙዙ የሆነ ሰውንም ገሎ ግራውንድ ክላስ ውስጥም እንዳስቀመጠ ቀብሮታል ምናምን የሚለውንም አይደለም። ስለዚህም ለፖሊስ የነገረውም ይሄንን ነበር። ፖሊስም ታዲያ በተሰጠው መረጃ መሰረት እና ሀዙዙ ቤትም ይሄዳል። እንደዚህ አይነት ነገር ላይም ተጠርጥረሃል ምናምን ይለዋል። ኧረ እኔ ምናምን ሰውንም አልገደልኩም ምናምን ይላል። ፖሊሶችም ለምርመራ እዛ ቤት ውስጥ ይገባሉ። ያ የሚያስጠላው ቤት ውስጥ እዚህ ቤት ውስጥ ግን ምንም አይነት ፍንጭ ሊያገኙም አልቻሉ። ምክንያቱም ሬሳውንም አውጥተው ጋሮ ስለቀበሩ ጋሮንም ደግሞ ፖሊሶቹ ቼክ አላደረጉትም። ሽታውም ደግሞ የቤቱ አስጠልቷቸውም ስለነበረ ፖሊሶቹም ወዲያውም ነበር አየት አርግተውም ትቶም የወጡት። ግን ይሄ ነገር ካለፈ ከ2 ዓመታትም በኋላ ቶሚ የሚባል ሰውዬ ይሄንም ግሩፕ ይቀላቀላል። ግን ቶሚንም የሆነች ልጅ አልወደደችውም። እቺ ልጅም የፓዙዙ ፍቅረኛ ናት። በነገራችን ላይም ፓዙዙ እልም ያለ ቆሻሻ ቢሆንም ንጽህናውንም የሚያጠብቅ የሚያስጠላ ሰው ቢሆንም ብዙ የሚወዱት ሴቶች አሉ። እቺ ሴትም ደግሞ ከነሱ መሃል አንዷ ናት። ስሟም ደግሞ ኤምበር ይባላል። የሆነ ቀንም ምሽትም እንደለመዱትም እየሰከሩ የሆኑ አደንዛዥ እጾችንም የተጠቀሙ ሳለ የፓዙዙንም መሳሪያ ኤምበር ትይዝና ቶሚም ላይም ትተኩሳለች። ቶሚም እዛው ድፍት ይላል። ይሄ ነገርም ሲፈጠር እዛው ያሉ ሰዎችም እያዩ ነበር። እናትየውም
ደግሞ ይሄንንም ነገር ሰምታለች። ምንድነው ብለም ደግሞ ሄዳ ሲታይ የሆነ ሰውም ተገሎ ቁጭ ብሏል። ሄዳም ደግሞ ለፖሊስ አሁንም አልከሰሰችም። ባላየ አሁንም ወደ ክፍሏ ትመለሳለች። ይሄንንም ስራዋን ፓዙዙ ሲያይ አምበር የገደለችውን ምንም ያላትም ነገር የለም። አውጥተሽውም ይሄንንም ሬሳ ቅበሩም ይላታል። እሷም ደግሞ አንድ ጓደኛዋ ጋርም ትደውልና ጓሮም ቶሚንም ይቀብሩታል። ማንም ሳይዛቸው ደግሞ ጊዜያቶችም ያልፋሉ፣ አመታቶችም ጭምር ያልፋሉ። 2004ም መጣ እንደ ፈረንጆች አቆጣጠር። ጆሲም ቶሚም ጓሮ ተቀብሮ አንድ ፖሊስ እንኳን መጥቶ ያወቀም የለም። አንዳንድ ሮመሮች ይሰማሉ። በቃ እንደዚህ ፓዙዙ ወይም ደግሞ ጆን ሰው ገሏል የሚል ግን ፖሊሶቹ መረጃ ስለሌላቸው በቃ ዝምም ነው የሚሉት። ይሄ ደግሞ ለማን ተመቸው? ለፓዙዙ። እሱ በቃ አመለጠ። አንበርም ላይፏን እየኖረች ነው። በቃ ሰውም ገላ። ግን የሆነ ቀንም ፖሊሶች የጆንን ወይም ደግሞ የፓዙዙን ጓደኛ ጋም ሄደው ያንኳኳሉ። ፖሊሶችም ይሄኔ የተገኙት ፓዙዙን ሊይዙ ምናምን አይደለም፣ ጭራሽ ማይገናኝ የወንጀል ጡቀማ አለ፣ እሱንም ለማጣራትም ነበር የመጡት። ምንም ነገር ፖሊሶቹም ሳይናገሩ ገና እኚህንም ፖሊሶች ሳያቸው የፓዙዙ ጓደኛ ለምንድን የመጣችሁት? ለፓዙዙ ብላችሁም ነው የመጣችሁት እኔ ጋም አለ። እናም ሳይጠየቅ ፖሊሶቹ ለሌላ ነገር መጥተው እሱም ስለ ፓዙዙ ዝቅዝቅም አረገ። ሰው ገሎ ነበር፣ የቀበረውም ጓሮ ነው፣ አንድ ሰውም ብቻ አይደለም የገደለው፣ 2 ሰውም ነው የገደለው ምናምን እያለም ለፖሊሶቹ ሁሉንም ነገር ዘቀዘቀው። ፖሊሶችም ደግሞ ስለ ፓዙዙ መረጃ የላቸውም እንጂ አንዳንድ ጥርጣሬም ነበራቸው። እናም የመጡበትንም ነገር እርግፍ አርግተው ትተው ጥርጣሬያቸውንም ወደ ፓዙዙ አርጉ ማለት ነው። ምርመራቸውንም በዚህ ሰዓት በደንብ አርግቶም ሲያጣጥፉት የሆነ ሰውም ደውሎ ፓዙዙ ጓሮም 2 የተቀበሩ ሰዎች አሉ ብሎም ይናገራል። ስለዚህ ከ2 ሰው በቂ መረጃም አግኝተዋል ማለት ነው። ቤቱንም ለማጣራት ደግሞ ፖሊሶችም ቀጥ ብሎም ወደ ቤቱ ይሄዳሉ። ቤቱም በጣም ቆሻሻ ቤት ነው። ቤት ሳይሆን መጸዳጃ ቤትም ነበር የሚመስለው። እናም ደግሞ የሚገርመው ነገር ፖሊሶቹም ወደ ውስጥ ሲገቡ ሱት አለ፣ የኑክሌር ማብለያ ወይም ደግሞ ለጨረር መከላከያ የሚለበስ ልብስ አለ። እሱንም ልብስ ለብሶትም ኦክሲጅንም አስገጥመውም ነበር ወደዛ ቤት ውስጥም የገቡት ማለት ነው ለምርመራ። ጓሮም ደግሞ ሄደው ፍተሻም አደረጉ። ወዲያውም የጆስን እና የቶሚን ሬሳም አገኙ። እዛውም ደግሞ ፓዙዙ ወይም ደግሞ ጆን ነበረ። ሄደውም ቀጨም ያደርጉታል። የፓዙዙም ደግሞ ትክክለኛ ፎቶ ይሄን ይመስላል። ቀድመም አይቷችሁታል። አሁንም በደንብ አርግታችሁ ይዩት። አብረውም ደግሞ አምበርም ነበረች። አምበርንም እዛው ቀጨም ያረጓታል። የአምበር ደግሞ ትክክለኛ ፎቶ ይሄን ይመስላል። አንበርንም ደግሞ ለመቅበር ያገዘቻት ጓደኛዋ እሷንም ፖሊሶች ቀጨም ያደርጓታል። የእሷም ትክክለኛ ፎቶ ይሄን ይመስላል። ያልተያዘችውም እናትየዋ ብቻ ናት። ምክንያቱም እሷንም የሚያስጠይቃት መረጃም የለም። ወደ ፍርድ ሂደታቸውም ስንሄድ አንበርም 36 ዓመትም ተፈረደባት። የአንበር ጓደኛም ሬሳውን አብራ ሄዳ የቀበረችውም 4 ዓመት ብቻም ተፈረደባት። ጆን ወይም ደግሞ ፓዙዙ ፍርድ ቤት ሳይቀርብ ጊዜያዊ እስር ላይም እያለ ራሱንም ጸጥ ያደርጋል ማለት ነው። የዛሬውም እውነተኛ ታሪካችን ይሄን ይመስላል። እባካችሁ ላይክ የማታደርጉ ልጆች በእናታችሁ ላይክ አድርጉ ቪዲዮን ከተመቻችሁ፣ እና ደግሞ ሰብስክራይብ ሳታደርጉ ቪዲዮ ድም ብላችሁ የምታዩ ልጆች አረ በእናታችሁ ለምናችሁ በቃ የደውሏን ምልክት ብቻ መጫን ነው። በእናታችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ቶሎ ደግሞ እኔ የምለቀው ቪዲዮ ወደ እናንተ እንዲደርስ ያው ቤተሰብ መሆን ብቻ ነው የሚጠበቅባችሁ። ሰብስክራይብ ብቻ በማድረግ እወዳችኋለሁ። ቀጣይ ደግሞ አሪፍ የሆነ እውነተኛ ታሪክ እሰራለሁ እንደሱ ፍቃድ ከሆነ ባይ